ህይወት በካናዳ ባናቱ ዘግዝቃው መኖር ያቃተው ሰው ኢትዮጵያ ያስገብታችሁ ልዩ ስራ እንዳሰራ አድርጋችሁ አታሽቃጡ። ልዩ ስራ እንደሰራ አድርጋችሁ ወደ ዘር ነገሩን ወስዳችሁ አዶናይ ማለት ምን ይመሰለ ለእናንተ ላርዳችሁ ጠርብ መሃይም ምንም እውቀት የሌለው ምንም ነገር የኔ ቆንጆ ቸኮሌት ካልገዛልሽ ቦይፍሬንድ አታደርጊው፣ የኔ ቆንጆ ዲዮር ካልገዛልሽ እንዲህ እንዳታረጊው፣ የኔ ቆንጆ እንዲህ ካላረግሽ እንዲህ እንዳታረጊው፣ ዝም ብለህ ሰግጥ ፌመስ ትሆናለህ። ይሄንን ያለው ኔም one thing እሱ የተለየ ያደረገው በቃ ይሄንን መሀይም አምጥታው ኢንፍሉዌንሰር ነው ብለው ሲጮሁ ሳይ ምን አስበው ነው ማለት ጀመሩ። ምን አስበው ይሄንን ባዶ ቀፎ የሆነ ልጅ ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወድቆ አይወጣም ማለት ቅርበታችን ራሱ ሄሎ አክስቴ እንዲህ ምሽ ያጥንት ችግር አይደለም ሱያኔ። አዎ ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው የምናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዚህ አይነት ነገር አሪፍ ሆኖ አላየሩ ጀብለው እያሰብኩ ነው። ለእኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው ቸኮሌና ማስቲካ ልካለሁ በደረቴ ትሰራለህ ነው የምትለው። አክስት አይደለችም እኮ ብሏልኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጣል አይደል? ታገር የኔ አጎት ይወጣል ዋላ አይደል? የኔ አጎት ማካካችን ነው ሻስ ድስ ብትላልቅ ልካክልህ አባ ላይቭ ነው እንዴ? በእናትህ እኔን ጠይቀኝ። ቲቪ ላይ ታይቻለህ። ቶሎ ሄሎማ ቲቪ ላይ ላይቭ ልታይ ነው። ቶሎ በል ሁላችሁም ተሰብሰቡ። ጎረቤት ሁላችሁ አዎ ሁሉም ተሰብሰቡ። የሰፈር ሰው ነው ተሰብስባችሁ እዩ ቲቪ ላይ አሁን አዎ እሺ ጨርሽ። እሺ ጠቅላላው እውቀት ነው ምን ጠይቀህ? እሺ 3x = 2 - 8 ስንት ይሆናል? መልሰው እንጂ አመልሰው ዳሽጅ። በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር እያለን እንቃኝ አሁን ነው። ኧረ በፈጠራችሁ ድረሱልን። ስትራፖሊ ገለን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው ዛሬ። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞና ኧረ ድረሱልን። እኛ በውስጥ ነው ያለነው። አታግዙንም ወይ? አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሴት ዞሩብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እንዴ ብዬ ነው? አዎ ኧረ ተው እኔ እንደዚህ ልታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ቺኳ ወደ ዘይድ በእናትህ ስርዓትን ያዝ። ስርዓቴን ከሚይዝ ለምን አንቺ አትይዥኝም? ቆንጆ መሸጦ ባረ ደግሞ ደህና ፀጉር እንዳለ ይጠቀልላል። ሹምቡራ ፀጉር ታዲያ ለምን አንቺ ጠቅልል አድርገሽ ቤትሽ አትወስጂኝም? እኔ ፍቅር አንተ አትፈታተነኝ። የተፈታተንከኝ ነው። ፈተናውንማ ፈጣሪ ነው የላከብኝ። አንቺን የመሰለች ቆንጆ እንዲህ መንገድ ላይ አቅርቦልኝ ና መገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ እንዴት ነው
እንዴት ነው? እንዴት ነው እንግዲህ እንደምታዩ ይሄ ቦታ ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል የተባለ ቦታ ነው። ሶሪ ይወጣበታል። እውነት ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100,000 ብር ነው የምገዛው። ቀሽቀጭ 100,000 ብር 100,000 አይሆን 100,000 ብር እንዴት? 1 ሚሊዮን ብር ምናምን እኮ እምቢ እያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ እኮ ነው መሳደብ እኮ ነው። እኔ ታረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ረዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አይወጣም። ይሄ ማለት በዚህ ዋጋ ይሸጥ። አይወጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ተለዛው ምን አባክ እንትን አይ ቆይ እሺ ምን እየበላክ ነው? እየበላው ነው። ብላ እሺ። ወጣለካ አለኛ አለ ብላ አለ እውነት አለ። እሺ እሺ ውሃ አለ። የእጅ ውሃ ነው? ይሁን እሺ ይሁን። እሺ የእጅ ላምጣልህ? ይሁን ይሁን እውነት ይሁን። ይሄው ታጠብ እንግዲህ አመጣውልህ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ አጠባ። እሺ ወጥ የላችሁ